እንኳን ለሰማዕቱ ቅዱስ ጊዮርጊስ ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 23 በዚች ዕለት ቅዱስ ጊዮርጊስ ሊቀ ሰማዕት አባቶቻችንን አድዋ ላይ የረዳበት ዕለት ነው። የክቡር ፋሲለደስ ልጅ የከበረ ቅዱስ አውሳብዮስ በሰማዕትነት አረፈ። የሰርሚኖስ ሊቀ ጳጳስ ሐዋርያው ሰማዕት ቅዱስ ፖሊካርፐስ መታሰቢያ በዓሉ ነው። የካቲት 23 በዚች ዕለት ቅዱስ ጊዮርጊስ ሊቀ ሰማዕታት አባቶቻችንን አድዋ ላይ የረዳበት ዕለት ነው። በዚያን ወራት ከጌታችን ከኢየሱስ ክርስቶስ ልደት ከ1854 ዓመታት በኋላ የኢትዮጵያው ንጉሠ ነገሥት ዳግማዊ አጼ ምኒልክ በነገሱበት በ26 ዓመት የሚኒሊክ የጦር አለቃ ገበየሁ ድል ካደረጋቸው በኋላ እንደገና ሚኒሊክ ሞግተው ኢትዮጵያን በቅኝ አገዛዝ ሊገዙ የሮም ሰዎች መጡ። ከዚህም በኋላ የኢትዮጵያው ንጉሠ ነገሥት ዳግማዊ አጼ ምኒልክ መስከረም 7 ቀን 1988 ዓመተ ምህረት ላይ እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ ብሞትም ሞቴ ሁሉ ነውና ስለኔ ሞት አላዝንም። እንግዲህም ያሳፍረኛል ብዬ አልጠራጠርም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የሀገሬ ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የአገሬ ሰው ከአሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ስለዚህ ስንቅህን በአህያ አመልህን በጉያ ይዘህ ጉልበት ያለ በጉልበት እርዳኝ፣ ጉልበት የሌለ ለልጅህ ለሚስት ለሃይማኖት ስትል በሐዘን እርዳኝ። ወስልተ የቀረ ግን በኋላ ትጣለኛለህ፣ አልተውም። ማርያምን በዚያም አማላጅልኝ። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወራይሉ ከተህ ላግኝ ብለው አዋጅ አስነገሩ። ዳግመኛም በፈረሶቻቸው መቃብር ላይ በጦራቸው አንደበት ላይ የመስቀል ምልክት እንዲያደርጉ ጭፍሮችን አዘዟቸው። መስቀል ጠላትን ድል አድራጊ እንደሆነ አስቀድሞ ያውቅ ነበርና። አዋጁን ካስነገሩ በኋላ ከዚያ ተነስቶ ወደ ትግራይ ክፍለ ሀገር ዘመቱና ከትግራይ አውራጃ አንዷ የምትሆን አድዋ የምትባል ሀገር ደረሱ። የሳይለ ማርያም ዳግማዊ ምኒልክ ሚስት ወለተ ሚካኤል እቴጌ ጣይቱም በንጉሱ ትእዛዝ ታቦተ ጊዮርጊስን አስይዘው ከሊቀ ጳጳሱ ከአባ ማቴዎስ እንዲሁም ከቀሳውስቱና ከመነኮሳቱ ጭምር ከንጉሱ ጋር ወደ ጦርነቱ ተጓዘች። በዚያን ጊዜ የአክሱም ጽዮን መነኮሳትና ካህናት የእመቤታችንን ስዕል ይዘው ወደ ንጉሱ ወደ ምኒልክ መጥተው ከሊቀ ጳጳሱ ከአቡነ ማቴዎስ ጋር ተቀላቀሉ። ከዚያም ሌሊቱን ሙሉ ጸሎት ምህላ ሲያደርሱ አደሩ። ቅዳሜ ማታ ለእሑድ አጥቢያ የካቲት 22 ቀን ንጉሱ ሳህለ ማርያም ምኒልክ የጦር ልብሱን ለብሰው ከሰራዊቱ ጋር ወደ ጦር ግንባር ሄደ። ከዚያም ከሮማውያን የጠላት ጦር ጋር ተገናኝቶ ከሌሊቱ 11 ሰዓት ጦርነቱን ጀመረ። የንጉሱ የሳህለ ማርያም የሚኒሊክ ሚስት ወለተ ሚካኤል እቴጌ ጣይቱም ሌሊት በታቦተ ቅዱስ ጊዮርጊስና በእመቤታችን ስዕል ፊት በጸሎትና በስግደት እያደረች ሲነጋ ወደ ጦርነቱ ቦታ በመሄድ እጅግ ለሚያስደንቅ ያነጋገሩ ኃይል ቃል በጦርነት መካከል የተገኘች ለንጉሱ ወታደሮች የሞራልና የብርታት ድጋፍ ተሰጣቸው ነበር። የንጉሱም ወታደሮች የንግስቲቱን የጀግንነት አነጋገር በሰሙ ጊዜ
በእሳት ላይ እንደተጣደ የብረት ምጣድ ልባቸው ጋለ። ይልቁንም ላም እንዳየ አንበሳና የፍየል መንጋ እንዳየ ነብር እየተወረወሩ በጦርነቱ መካከል በመግባት የጠላትን ጦር በሰይፍ ይጨፈጭፉት ነበር። መጽሐፍ ሹመትን ሽልማትን ያየ አርበኛ ከጦርነት ከሰልፍ ወደ ኋላ አያፈገፍግም ብሎ ተናግሯልና በዚያም ጊዜ ንጉሡ ሳህለማርያም ምኒልክ በጦርነቱ መካከል ሳለ ሊቀ ጳጳሱ አባ ማቴዎስ እንዲሁም የአክሱም መነኮሳትና ሌሎች ካህናት በሙሉ ታቦተ ጊዮርጊስንና ስዕለ ማርያም ይዘው ከንጉሡ በስተኋላ በደጅነት ቆመው ጸሎተ ምህላ ያደርሱ ነበር። ንግሥቲቱ ወለተ ሚካኤል እቴጌ ጣይቱም በጸሎት ጊዜ በመዓልትም በሌሊትም ከእነርሱ አትለይም ነበር። የጽዮን አገልጋዮችም በእግዚአብሔር የሕጉ ታቦት ፊት መለከት ይነፉ ነበር። በዚህም ዕለት የውም የካቲት 23 ቀን በሮማውያንና በኢትዮጵያውያን መካከል ከፍተኛ ጦርነት ሆነ። በዚህም ጊዜ በሰማይ ታላቅ ታምር ተደረገ። ማለትም የቀስተ ደመና ምልክት ታየ። ከዚያም ከቀስተ ደመናው ውስጥ መልኩ አረንጓዴ የመሰለ ጢስ ይወጣ ነበር። ከዚህም ጢስ ውስጥ እንደ ክረምት ነጎድጓድ ያለ ድምፅ ተሰማ። ከዚህም የነጎድጓድ ድምፅ የተነሳ በሮማውያን ወታደሮች ዘንድ ከፍተኛ ድንጋጤና ሽብር ሆነ። ለመዋጋት አልቻሉም። ይልቁኑ ኃያሉ ገባሪ ተአምር ማር ቅዱስ ጊዮርጊስ በአምባ ላይ ፈረስ ተቀምጦ ከነፋስ ሩጫ ይልቅ እየተፋጠነ በአየር ላይ በተገለጸ ጊዜ በግንባራቸው ፍግም እያሉ ወደቁ። የኢትዮጵያ ሕዝብ አምላካቸው ሊረዳቸው መጣ። እንግዲህ ማን ያድነናል? የኢትዮጵያ ሕዝብ አምላካቸው ሊረዳቸው መጣ። እንግዲህ ማን ያድነናል አሉ። ምድርም ጠበበቻቸው። በዚህም ጊዜ የኢትዮጵያ ሰራዊት የሮምን የጦር ሰራዊት ፈጇቸው፣ የተረፉትን ማረኳቸው። ፈጽሞ እስከጠፏቸው ድረስ በሮማውያን ላይ በእግዚአብሔር ስልጣን የኢትዮጵያን እጅ እየበረታ ሄደ። ከዚህም በኋላ የኢትዮጵያ ንጉሠ ነገሥት ሳህለማርያም ምኒልክ በእግዚአብሔር ኃይልና በታምራት አራጊው በቅዱስ ጊዮርጊስ ተራዳይነት የሮማውያንን የጦር ሰራዊት ድል አድርገው የድል አክሊል ተቀዳጅተው ተመለሱ። ስለዚህም በዳዊት የምስጋና ቃል የድል ዘውድ ያቀዳጀችን እግዚአብሔር ስለዚህም በዳዊት የምስጋና ቃል የድል ዘውድ ያቀናጀኝን እግዚአብሔር ስለዚህም በዳዊት የምስጋና ቃል የድል ዘውድ ያቀዳጀኝን እግዚአብሔር ባለ ዘመኔ ሁሉ አመሰግነዋለሁ፣ ለፈጣሪ እዘምራለሁ አለ። ሕዝቡም ሁሉ በክብር ከፍ ከፍ ያለ እግዚአብሔርን በፍጹም ምስጋና እናመሰግነዋለን። የሮማውያንን ኃይል ቀጥቅጦ አጥፍቷልና ሰረገሎቻቸውንም ሰባብሯልና ሰራዊቱንም ሁሉ በምድር ላይ በትኗልና እያሉ አመሰገኑ። በፈጣሪ በኢየሱስ ክርስቶስ ኃይል በጦርነቱ መካከል የረዳውን ቅዱስ ጊዮርጊስንም በፍጹም ማድነቅ አደነቁ። የሮምም የጦር ሰራዊት በኢትዮጵያውያን ፊት ተዋረዱ። ዳግመኛም በኢትዮጵያ ላይ ራሳቸውን ከፍ ከፍ አላደረጉ። ምኒልክም ዘመነ መንግስት ኢትዮጵያ ከጦርነት ለ40 ዓመታት ያላረፈች። የኢትዮጵያው ንጉሠ ነገሥት ምኒልክ ከአድዋ ጦርነት ከተመለሱ በኋላ በአዲስ አበባ በምትባል ከተማ መካከል በቅዱስ ጊዮርጊስ ስም ቤተክርስቲያንን አሰራ። ስሟንም ገነተ ጽጌ ብለው ሰየሟት። ቅዱስ ጊዮርጊስ በጦርነቱ ቦታ ሁሉ ይረዳው ነበርና ልመና ክብሩ በእኛ ለዘላለሙ በእውነት ይደረግልን። በረከቱ ከኛ ጋር ትሁን። እኛንም በቅዱስ ጊዮርጊስ አማላጅነት ይማረን ለዘላለሙ አሜን።